ጉልበት አለ። አሁን በርበሬ አሁን ሁለት አንድ በርበሬ አንድ ቢሆን ይፈጫል። ይሄ እዚህ መትከል ይቻላል። አዎ በይሄ ጎመው ያለበት ወዲህ ሰተር ያረከው ማለት ነው። ቦታ ያስያዝክ አይዋ ማሻአላ ራሱ ይሄ ዲቡ በጣም ቆንጆ ነው። ሁሉም በስነ ስርዓት ይዞ ይሰራል ማለት ነው። ያው ማሻአላ ቆንጆ ነው። እንግዲህ መትከልም ለምትፈልጉ ማለት ነው። ያው ቆጣሪ ነው የሚበላው ትልቁ እንትኑ በላምባ ቢሆንሳ ቆጣሪውና ሀላምባው ማንኛው ይበልጣል? ወፍጮ ተካ ያው እውቅናውም አለ ሁሉም ሙያነቱም አለ ማለት ነው። 18 አመት በወፍጮ ማለት ነው። ማንኛው ነው በዛ ርካሹ? በላምባ በናፍጣ መፍጨም ማለት ነው 400 ሺህ ብር ያው አሁን ሰነ ቆጣሪው ሰነ ወፍጮ ሆኖ በዲምል ስንት ፈጀብህ? አንድ ነጥብ 500 ሺህ ብር በጣም ውድ ነው የማብራቱ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሙይ ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለሁ አልሐምዱሊላህ ማሻአላ። እንግዲህ ደግሞ ሀዛው ከጀጃፋችን ወፍጮ ተተከለልን ማለት ነው። ወፍጮ በጣም ሩቅ ነበረ። አሁን ተተከለልን። ይሄ እንደምታዩት ወፍጮቱም ገብታለች። እኔ ቤት አበቅታው ይታያል ማለት ነው። እና በፊት ሩቅ ነበረ ራሱ ወዛደሮቹ እንኳን በጣም ሲበዛባቸው ባጃጆቹ ዲቆት ጭራሽ አይነኩም ማለት ነው። ዲቆት አይነኩም ይወልብናል ማለት ነው። እውቴኔ ቤት ማለት ነው። እና እንግዲህ የተተከለልን ቅርብ ነው። የኔም ቤት ደስ ብሎናል ማለት ነው። የአካባቢው ሰው ዲቆት የሆነ ጊዜ አይጭሩልንም ባጃጆቹ ዲጋ አይሉም። ለወዛደርም ደግሞ በጣም ውድ ነው። ለአንድ ኪስ በጣም ውድ ነው ማለት ነው። እና እዚህው ጎረቤት ተተከለልን ወፍጮ ድሬ በቃ በነገራችን ላይ በጣም ነው የሚያዋጣው። ለምን በሉ በጣም ሰው ብዛት አለ። በጣም ነው ሰው ብዛት ያለው። ውሃው ራሱ ውሃው እንግዲህ የድሬ ሮቃ ውሃ ማአት ነው ያለው። በጣም እየበቃ አይደለም አሁን ፀሐይ ስለሆነ ለምን በጣም ብዛት አለው። አሁን ቤት እንደዚህ ተሰርቶ ጭቃ ረፍ ያለበት ባዶ ቤት አታገኙም። ጭቃው ልጥፍ ብሎ በቃ ሳይደርቅ ነው ሰው የሚገባበት ማለት ነው። ለምን በጣም ሰው ብዛት አለ ማለት ነው። የክማየም ጋራ ዘና እያልን ነው። እንደምታዩት እንግዲህ ወፍጮው ተተክሏል ማለት ነው። ልሾም እንትን አርጎ ሆኗል። መዲቅዲቅ ነው የቀረው ማለት ነው። ዘጋግተውታል። ለኮተራ መውጫው ላይ ማለት ነው። ኮተራ እንደምታው ለኮተራ ራሱ ለጎዲ ለሁሉም አማካይ ነው። የኛ መውጫው ላይ ስለሆነ ማለት ነው። ማየ ጋራ ዞር ዞር እያልን ነው። ወይት እንግዲህ የዝቅዝቅ የሆንዝ ድረስ መሰለኝ እሱ ቦታ ያው ውሃ ለክ ብዙ ሰሩኛል። ገድ የለው ሽታትያ ነው ግን ሰው ብላና አውተውለታል። በዝቅዝቅ ቦታ ለማሸጥ ማለት ነው። እስቲ ላሳያችሁ። የመኪና መንገድ ቢታያችሁ ከሆነ ብላን ራሳቸው ባልተቤቶቹ አውጥተውታል። መኪናውን ዶዘሩን ከዛ አጎራይቱ ድረስ አስገብተውታል። የሸነሸኑ ለመሸጥ ማለት ነው። እና እንግዲህ በዚህ አካባቢ እንግዲህ እንዲያለ ይሰራበታል። እንዲህ ወፍጮን በደንብ ሆኖ እንተካለ ከሰው ወዲታይ ውሃ ለክ ይላል። እንደምታውቁት ሻታትያ ነው። ወንዝ ነው የኛ አካባቢ በጣም ወንዝ ነው። ያው በመከላከል በውሃ ልኩም በምንም ሆኖ እየታሰረ ነው እንጂ ወንዝ ነው ማለት ነው። ባልተቤቱ መጣ። እሱ ስንት ሁሉም ሆኖ ዲናሙን ሁሉም ሆኖ 215 ሺህ ብር
ያው ቆጣሪ እኮ ፖል ስለሌለ ነው የበላችሁ። ፖሉ ስንት ነው? እሱ ስንት ነው? 950 ሺህ ብር። ፖሉ በ25 ሺህ ብር ነው ያመጣችሁ። አንድ ነው ይሄ እዚህ መትከል ይቻላል። አዎ በይሄ ጎማው ያለበት ወዲህ ሰተር ያረከው ማለት ነው። ቦታ ያስያዝከው አይዋ ማሻአላ። ራሱ ይሄ ዲቡ በጣም ቆንጆ ነው። ሁሉም በስነ ስርዓት ይዞ ይሰራል ማለት ነው። ያው ማሻአላ ቆንጆ ነው። እንግዲህ መትከልም ለምትፈልጉ ማለት ነው። ያው ቆጣሪ ነው የሚበላው ትልቁ እንትኑ በላምባ ቢሆንሳ ቆጣሪውና ላምባው ማንኛው ይበልጣል? ወፍጮ ታከ ያው እውቅናውም አለ ሁሉም ሙያነቱም አለ ማለት ነው። 18 አመት በወፍጮ ማለት ነው። ማንኛው ነው በዛ ርካሹ? በላምባ በናፍጣ መፍጨም ማለት ነው 400 ሺህ ብር። ያው አሁን ሰነ ቆጣሪው ሰነ ወፍጮ ሆኖ በዲምል ስንት ፈጀብህ? 1.500 ሺህ ብር። በጣም ውድ ነው የማብራቱ ማለት ነው። እንግዲህ እኔ ወደ ቤቴ የተመለስኩ ነው ያለውን የወፍጮ ለመትከል የፈለጋችሁ ሀሱብ ሆናችሁ ቦታ ካላችሁ ወፍጮ ማብራቱ እንኳን ውድ ቢሆንባችሁ በናፍጣ የሚሆነውን ተክላችሁ አመሻሽታችሁ በተለይ እንዲህ ሰው ብዛት ካለበት ላይ አሁን ድሬሮ ጋር በብዛት ሰው በጣም ብዛት ስላለ ወፍጮ ብዙም ቢሆንም እያጣቀመ አይደለም። ወረፋ ነው በጣም አርጎ ወረፋ ነው። ገቢ ይኖረዋልና ከፈለጋችሁ ወፍጮም የወፍጮውን ዋጋ ሙሉ ዋጋውን እንግዲህ ሰውየውን ባልተቤቱም ባለሙያውን ያውም 18 አመት በወፍጮ ተክዬ መፍጨት ከያዝኩ 18 አመት ብሏል። እንግዲህ ሁሉን ወጩንም ገቢውንም ሁሉንም ጠንቅቆ በጣም ሙያነቱ ያለው ነውና ያናገርኩት። ይሄ ገና አዲስ ወፍጮ እየተተከለ ነው። ሀዚ እየተከለ ነው ግን ቆይቷል። ቀሰማ ተከልኳለ፣ ግረም ተከልኳለ፣ ወንበዴ ተከልኳለ። ሀብዙ ስርፋ ያው የቀሰመው የሚፈጨው ነው። ሀብዙ ስርፋ ተክያለሁ ብሏል። ያው ሙያው እውቀቱም ሁሉም ወጩንም ገቢውንም ጠንቅቆ ያወቀ ነው። ለመትከል ለምትፈልጉ መረጃ ይዤላችሁ መጥቻለሁኝ ውዶችዬ። እና ሄገ ደግሞ የኮታራ መውጫው ነው። እኔ ወደ ቤቴ እየመጣሁ ነው። የኔ ቤት ጋር ቅርብ ነው ወፍጮ ማለት ነው። ኮታራ መውጫው ላይ ነው ማለት ነው። እሙዬን አበረታቱ። ላይክ ሼር እያደረጋችሁ ኮሜንት አትርሱ ማለት ነው።